ህዳሴ የዛሬ 5 ዓመት ገደማ ስንመጣ ምንም ውሃ ለያዘ ይሄ ግድብ እንደዚህ አይነት ምልከታና እይታ አልነበረው። ጫፍና ጫፍ ላይ የተሰሩ ግድቦች አሉ። መሀለኛው ፓርት በጣም ዝቅ ያለ ነው። ውሃ ልክ እንደ ኖርማል ሂደቱን ጠብቆ የሚጓዝ ስለነበረ ከሚተላለፈው ውሃ ያለፈ የመያዝ ሙከራ ለመምድም አልነበረም። ግድቡ ያለበት ደረጃ ለዛ እድል የሚሰጥ አልነበረም። አዝ ኦፍ ቱዴይ 200 ፕላስ ኪሎ ሜትር ውሃ ተኝቷል። ዛሬ ህዳሴ ግድብ የጣናን ሐይቅ ደብል አድርጓል። ዛሬ ህዳሴን በንግግር ልገልጠው አልችልም። በቪዲዮ ሊገለጥ አይችልም። ህዳሴ ከቪዲዮ በላይ ነው። ህዳሴ ከንግግር በላይ ነው። ብዙዎች አይተው ነክተው ካላዩት በቀር ምን ያህል ግዙፍ ስራ እንደሆነ መገንዘብ ያስቸግራል።